ኦሪት ዘፍጥረት ምዕራፍ 23 ሳራ 127 ዓመት ከኖረች በኋላ በከነዓን ምድር ባለችው ቂርያት አርባዕ ተብላ በምትጠራው በኬብሮን ከተማ ሞተች። አብርሃም በሳራ ሞት ምክንያት እጅግ አዘነ፣ አለቀሰም። የሚስቱንም አስክሬን ካለበት ስፍራ ተነስቶ ወደ ሂታውያን ሄደና እኔ በመካከላችሁ በእንግድነት የምኖር ስደተኛ ነኝ፣ እባካችሁ የመቃብር ቦታ ሽጡልኝ፣ የሚስቴንም አስክሬን በዚያ ልቅበር አላቸው። ሂታውያንም እንዲህ ብለው መለሱለት፣ ጌታው እስቲ ስማን፣ አንተ በመካከላችን እንደ ታላቅ መስፍን ነህ። ከመቃብሮቻችን ጥሩውን መርጠህ የሚስትህን አስክሬን እዚያ ቅበር። ሁላችንም ብንሆን የሚስትህን አስክሬን የምትቀብርበት መቃብር ልንሰጥህ ፈቃደኞች ነን አሉት። ከዚህ በኋላ አብርሃም በሂታውያን ፊት እጅ ነስቶ እንዲህ አለ፣ የሚስቴን አስክሬን እዚህ እንድቀብር ከፈቀዳችሁልኝ የጾሐር ልጅ ኤፍሮን በእርሻው ድንበር ላይ ያለችውን ማክፌላ የተባለችውን ድርብ ክፍል ያላትን ዋሻ እንዲሸጥልኝ ጠይቁልኝ። ይህ ስፍራ የመቃብር ቦታ እንዲሆንልኝ በእናንተ ፊት ሙሉ ዋጋ ከፍዬ እንድገዛው አድርጉልኝ። ኤፍሮን ራሱ በከተማው በር አጠገብ በነበረው መሰባሰቢያ ስፍራ ከሌሎች ሂታውያን ጋር ተቀምጦ ነበር። ስለዚህ እዚያ የነበሩት ሰዎች ሁሉ እየሰሙ እንዲህ አለ፣ ጌታው ስማ፣ እርሻውን በክልሉ ውስጥ ካለው ዋሻ ጋር ሰጥቼሃለሁ። ሙታንህን እንድትቀብርበት በወገኖቼ በሂታውያን ፊት ሰጥቼሃለሁ። አብርሃም ግን በሂታውያን ፊት እንደገና እጅ ነሳ። ሁሉም እየሰሙ ኤፍሮንን እባክህ አድምጠኝ፣ ቦታውን በሙሉ ገዛሃለሁ፣ እነሆ ዋጋውን ተቀበለኝና የሚስቴን አስክሬን እዚያ ወስጄ ልቅበር አለው። ኤፍሮንም አብርሃምን እንዲህ ሲል መለሰለት፣ ጌታዬ የመሬቱ ዋጋ 400 ብር ቢሆን ነው። ታዲያ ይህ በእኔና በአንተ መካከል ምንድነው? ይልቅስ የሚስትህን አስክሬን እዚህ ቅበር። አብርሃምም በነገሩ ተስማምቶ ኤፍሮን በሕዝቡ ፊት በተናገረው መሰረት በነጋዴዎች ሚዛን ልክ 400 ብር መዝኖ ሰጠው። በዚህ አይነት ከመምሬ በስተምስራቅ ማክፌላ የተባለችው የኤፍሮን ቦታ የአብርሃም ርስት ሆነ። ይህም ቦታ እርሻውን በውስጡ ያለውን ዋሻና በእርሻው ክልል ውስጥ ያለውን ዛፍ ሁሉ ያጠቃልላል። በዚያም ተገኝተው የነበሩት ሂታውያን ሁሉ የአብርሃም ርስት መሆኑን አረጋገጡ። ከዚህ በኋላ አብርሃም በከነዓን ምድር ባለችው በዚህኛው ዋሻ የሚስቱን የሳራን አስክሬን ቀበረ። ስለዚህ የሂታውያን የነበረው እርሻ በውስጡ ካለው ዋሻ ጋር የአብርሃም የመቃብር ርስት ሆነ።